ልጆቻችን ወንጌልን፣ ጸሎትን፣ የእግዚአብሔርን ስራ በተግባር ማየት አለባቸው። ቀጣይ ገና እግዚአብሔር በእኛ ይህንን ያደርጋል። አንድ ሰው ሲነሳ ዓለም ሴፍ ሊሆን እግዚአብሔር የሚጠብቀው ለአንድ ሰው መደምደሚያችን ምንድነው የሚሆነው? አንድ ሰው ሴፍ የሆነ አንድ ሰው 237 ኔሽን ምን ያደርጋል? ይታደጋል። አንድ ሰው ሴፍ የሆነ አንድ በትክክል ኪዳኑን እንጂ ያደርጋል። የክርስቶስ የእግዚአብሔር መልክ የተሳለበት አንድ ሰው 237 ኔሽን ምን ያደርጋል? አንድ ዳዊት ተነሳ፣ ሰላም ሰፈነ። ሳሙኤል ተነሳ፣ ሰላም ሰፈነ። ዮሴፍ ተነሳ፣ ሰላም ሰፈነ። ዳንኤል ተነሳ፣ ሰላም ሰፈነ። ጳውሎስ ተነሳ፣ ሮም ተሸነፈ፣ ሰላም ሰፈነ። ወንጌል ፓወርፉል የሆነውን ወንጌል ኤክስፔሪየንስ የሚያደርግ ኢንጆይ የሚያደርግ አንድ ሰው ሲነሳ ምድር ሴቭድ ይሆናል። እግዚአብሔር ይመስገን። ያ አንድ ሰው ከተለወጠ ሁሉም ይለወጣል። አሁን ከጅምላ ይሄ ከእንትና አለ አይደል ከብዙሃነት ሜንታሊቲ ማውጣት ሰው እንዲድን እንፈልጋለን። ሰው እንዲበዛ እንፈልጋለን። ምኑ ያላቸው ወንጌሉን ብቻ የሚደሰቱ ሰዎች እንዲመጡ እንፈልጋለን። ግን ወንጌሉን የማይደሰቱ ሰዎች እንዲመጡ አንፈልግም። መቶ ሸክም እንዲሆኑብን አንፈልግም። አያስፈልጉም። አሁን ወንበሩን በስቶ እዚህ ቁጭ ብሎ እዚህ ያገላመጠኝ ከሚቀመጥ ምን ይሰራል? ወንጌሉን ሳይደሰት የሚሰማውን ህይወት አድርጎ ማይቀበል ይሄ ነው። ምን እያለ ምን ይላል? ተጨማሪ በርደን እኮ በርደን እኮ ነው። ግን አንድ ሰው ትራንሰንዳንትሊ ማየት የሚችል አንድ ሰው ትራንሰንድ የሆነውን ፓወር እንጂ የሚያደርግ አንድ ሰው ትራንሰንድ የሆነ የእግዚአብሔር ስራ የሚያይ አንድ ሰው ትራንሰንድ የሆነ ሜንታሊቲ ያለው አንድ ሰው 237ቱ ኔሽን ወደ ታች የሚያይ የአየሩን ገዢ መንግስት እግሩ ስር የሚያይ ጨለማው እንደተሸነፈ ያየና የተረዳ የሚደሰት አንድ ሰው ያን ሰው እንፈልገዋለን። ያን ሰው ጅማ ላይ እንፈልጋለን። ያን ሰው ዶርማችሁ ውስጥ ፈልጉ። ያን ሰው ግቢ ውስጥ ፈልጉ። ያን ሰው ጅማ ላይ እንፈልጋለን። ኢትዮጵያ ላይ እንፈልጋለን። ያ ሰው ወንጌሉ ብቻ የሚል መልካም ስራ ማየት